ጸብ ውስጥ ገብተዋል። ታዲያ የባሏን የምላስ ስለት መቋቋም የተሳናት ሚስት እየተንሰቀሰቀች ማልቀስ ጀመረች። ለተርኩ በረድ ቢልም ሚስት ስሜቷ ያገረሸ እንባዋ አልቆም ብሏታል። በዚህ ሁኔታ ላይ ያሉ በሩ ተንኳኳ። አስገራሚው ነገር በሩን የሚያንኳኩት ቤተሰቦቿ ናቸው። እንደገቡ የልጃቸውን አይን ቀልቶ ተመለከቱት። ባል ጓዳ ውስጥ ተደብቆ በፍርሃት እየተርበተበተ ነው። ቤተሰቦቿ ምንድነው የሚያስለቅስሽ እያሉ ልጃቸውን መወትወት ጀመሩ። በዚህ ጊዜ በጣም አይደንቅም ብላ ቤተሰቦቿ ላይ ደስታና ፈገግታ በተሞላበት መልኩ ጮሆች። ቤተሰቦቿም ነገሩ ግራ ቢያጋባቸውም ይደንቃል እንጂ አሏት። መልሰው ምኑ ነው ግን የሚደንቀው ሲሉ ጠየቋት። እሷም የአላህ ስራ ነው የሚደንቀው፣ እስኪ አይኖችን ተመልከቷቸው በለቅሶ ብዛት እንዴት እንደሆንኩኝ እያለች ስታወራ ባል ከጓዳ ውስጥ ሆኖ በጭንቀት ብዛት ተወጥሯል። ንግግሯን ቀጠለች። ታዲያ ለአላህ ማቅረብ ያለብኝ ምስጋና ምን ይሁን? ከናንተ ጋር ከተለያየን ሰነበትን፣ ሲበዛ ናፍቆት አንገላቶኝ ነበር። በተገናኘን እያልኩኝ በለቅሶ ሳነባ አሁን በድንገት ብቅ አላችሁልኝ። በተለይ ማዬ እንዴት ናፍቀሽኝ እንደነበር። እንዲያውም አይኔ እንደዚህ እንባውን ቋጠሮ እየፈታ ሲያለቅስ የነበረው ባንቺ ናፍቆት ነው። አሁን ባለቤቴ እረተይ እነሱ አንድ ቀን ይመጣሉ፣ አንቺ ግን በለቅሶ ብዛት ነፍስሽን ጎዳሽ እያለኝ ነበር በማለት ቤተሰቦቿን አረጋጋች። ባለቤቷም ከተደበቀበት በመውጣት የባለቤቱን ቤተሰቦች ሰላምታ መስጠት ጀመረ። እነሱም ከተቀመጡበት በክብር እየተነሱ ለሰላምቷ ምላሽ ሰጡት። ያችን ስታንዣቦ የነበረውን ጥቁር ዳመና በጥበብ አስወገደችው። ባል ከባለቤቱ ቤተሰቦች ጋር መሳቅና መጫወት ጀመረ። ያችን የባሏን ነውር ከራሷ ጎጆ አውጥታ የራሷን ጎጆ ንፋስ እንዲገነጥለው አልፈቀደችም። ችግሩን በራሷ ቤት ወጭ አልባ በሆነው መድኃኒት አከመችው። ቤተሰቦቿ ተጫውተውና ተዝናንተው ወደ ቤታቸው ሲመለሱ ይቅርታ ለማለት ያቁነጠንጠው የነበረው ባል በድንገት እንደ መብረቅ ጥምጥም ብሎባት ላይደገመኝ የዛሬን ይቅር በይኝ አይለመደኝም በማለት ቃል ገባ። ራሱን ዳበስ አደረገችውና ይቅር ብያለሁ አትድገመው በማለት በፍቅር ስሜት ነገረችው። በስተመጨረሻም አለመግባባት የበለጠ ችግር ላይ የሚጥለው የተከሰተው ነገር ሳይሆን ችግሩን የያዝንበት መንገድ መሆኑ ነው።